ቆይ አቁሙልኝ አንዴ ቀረጻው አንዴሽ አንዴ አቁሙትሽ ይቅርታ ቆይ አዎ ተረጋጋ ቆይ እስቲ ስማኝ ቆይ ተረጋጋት ብለኝ እንደሱ አይደለም ሮቢ ሰው ምን ይላል አረ ተረጋጋ ቆይ ጭራሽ ለዚህ ተዳረሰ ይሄ ሁሉ ግርግር ለምንድን ነው የተፈጠረው እስቲ ታሪኩን ከመጀመሪያ ጀምረን እንከታተል እንደኔ ጽጌረዳ አለው ደህና ነኝ እንዴት ነህ ሮቢ ሰላም ነው ወይ አለው ይመስገን ቢሮአችሁ በጣም ነው የሚያምረው አዎ በጣም አመሰግናለሁ ስፋቱ ስፔሱ ምናምን ደስ ይላል በጣም እውነት ነው ስገባም ያያዩት ነበር ጃንቦሮ ነው ጂምቦሮ ምንድነው ስሙ ጃንቦሮ ሪል ስቴት ይባላል ምን ማለት ነው ጃንቦሮ ማለት የሪል ስቴቱ መስራች የተወለዱበት ቦታ ስም ነው ጃንቦሮ ማለት ስለዚህ የአካባቢ የትውልድ ቦታቸው ስም ነው ማለት ነው የትውልድ ቦታቸው ነው ኦኬ በጣም አሪፍ ስገባ በጣም ብዙ ሳይቶችን ምናምን እየተመለከትኩኝ ነው የገባሁትና ድርጅታችሁ ጃንቦሮ ሪል ስቴት ምን አይነት ፕሮፋይል አለው ከዚህ በፊት ምን ሰርቷል ማን ናችሁ እስቲ አጠር አድርገሽ ንገሪ እሺ እንግዲህ ጃንቦሮ ሪል ስቴት የተመሰረተው በ2012 ነው አሁን ላይ 5 አመት ሆነው ማለት ነው ከተመሰረተ በ5 አመት ጊዜ ውስጥ ቦሌ ቡልቡላ 93 ማዞሪያ ጋር 5 ሳይቶችን ገንብቷል ከአምስቱ ሳይቶች 3ቱን ጥንቅቅ አድርጎ ሰርቶ አስረክቦ ነዋሪ እየኖረበት ነው ያለው አራተኛውን ሳይታችንን ሱቆቹን አስረክበን አፓርትመንቶቹን ደግሞ ከአንድ ወር በኋላ ነው የምናስረክበው ሌላኛው አምስተኛው ሳይታችን ግን አሁን 80% ላይ ደርሰናል በአንድ አመት ጊዜ ውስጥ እሱንም ጨርሰን እናስረክባለን ስድስተኛው ሳይታችን ነው ይሄኛው ሳር ቤት ቫቲካን ላይ ያለው ሳይታችን ስድስተኛው ሳይታችን ነው ይሄኛው ሳይታችን በጣም ግዙፉና በጣም ትልቁ ፕሮጀክታችን ነው 5200 ካሬ ላይ ነው ያለው አፓርትመንቱ በጣም ከ600 በላይ ኮሜርሻሎች ከ500 በላይ አፓርትመንቶችን ይዟል በጣም ልዩ ተደርጎ ቅንጡ የሆነ አፓርትመንት ነው እዚህ ላይ እየገነባን ያለነው ኦኬ ከዛ በላይ ደግሞ ለዚህ የሚረዳን ነገር ሲስተር ካምፓኒዎች አሉት ጃንቦሮ ሲስተር ካምፓኒዎች አሉት ሲስተር ካምፓኒዎቹ ውድበርና ጉመር ይባላሉ ጉመር ኮንስትራክሽን ድርጅቱ ነው ውድበር ደግሞ የኮንክሪትና ጠጠር ማምረቻ ካምፓኒው ነው ለዛ ነው ኮንስትራክሽኑ እንደገና ደግሞ የኮንክሪት ጠጠር ማምረቻም ስላለው በፍጥነት ገንብቶ ለማስረከብ አይቸገርም ማለት ነው ስለዚህ ሲስተር ካምፓኒዎችም ስላሉት የግንባታ ጥራቱም የግንባታ ፍጥነቱ ለየት ያለ ነው ኦኬ ስለዚህ በ5 አመት ውስጥ 5 ሳይቶችን ሙሉ ለሙሉ ጨርሳችሁ ነው ያስረከባችሁት 5 ሳይቶች ገንብተናል አንደኛው አምስተኛው ሳይት 80% ደርሷል ፊኒሺንግ ስራ ላይ ነው ያለነው እሱንም በአንድ አመት ጊዜ ውስጥ እናስረክባለን ኦኬ ስለዚህ አራቱ ሳይቶች ግን ሙሉ ለሙሉ አልቀዋል ማለት ነው አራቱ ሳይቶች ሙሉ ለሙሉ ጨርሰናል ኦኬ ደስ ይላል በጣም በአጭር ጊዜ ውስጥ እንደዚህ አይነት ፕሮግረስ ማሳየት በጣም ደስ የሚል ነገር ነውና ምን አይነት ፋሲሊቲዎች አሏችሁ ከዛ ደግሞ ምን አይነት የቤቶችና የሱቆች አማራጮች አሏችሁ እንግዲህ አሁን እዚህ ስድስተኛው ሳይታችን ላይ እዚህ ሳር ቤት ቫቲካን ኤምባሲ ጋር ያለው ሳይታችን ላይ የንግድ ሱቆች አሉን ከ17 ካሬ ጀምሮ ነው የንግድ ሱቆች አሉን የንግድ ሱቃችን ሞል ነው ትልቅ ግራንድ ሞል ነው ሌሎች ቦታዎች እንደ ዘፍመሽ ሴንቸሪ አይነት ትላልቅ ሞሎች ናቸው ትልቅ ሞል ነው ከ17 ካሬ ጀምሮ አለን በ10% ቅድመ ክፍያ ብቻ ነው እየሸጥን ያለነው የንግድ ሱቆቹን ማለት ነው ሱቆች እንዲሁም ደግሞ መኖሪያ ቤቶች ከስቱዲዮ ጀምሮ ነው ወይስ ደግሞ ከባለ አንድ ጀምሮ ነው ወይ ያላችሁ የሚለውን እስቲ በዝርዝር ንገሪ እንግዲህ አፓርትመንቶቻችን ከባለ አንድ መኝታ ቤት ጀምሮ ነው ያሉን ከባለ አንድ እስከ ባለ 3 መኝታ ቤቶች ድረስ አሉን ማለትም ከ106 ካሬ ጀምሮ እስከ 183 ካሬ ድረስ አለን ማለት ነው ትልቁ ካሬያችን 183 ካሬ ነው ትንሹ ካሬያችን ደግሞ 106 ካሬ ነው 10% ነው አድቫንስ ፔመንት የምናስከፍለው የሰራተኛ ክፍል ከነመታጠቢያ ተጨማሪ እንዲሁም ደግሞ ስቶሮችም አሏቸው አፓርትመንቶቻችን ማለት ነው እንደገና ፓርኪንግ አለን 4 ቤዝመንት ፓርኪንጎች አሉ ፓርኪንጋችን ኤሌክትሪክ መኪና ቻርጅ አላቸው እንደገና ደግሞ ዘመናዊ ናቸው በተጨማሪም አፓርትመንታችን 4 ቤዝመንት ፓርኪንግ አለው ፓርኪንጉ ለኤሌክትሪክ መኪኖችም ቻርጅ አለ ኤሌክትሪክ ቻርጆችም አሉት በዛ ላይ ደግሞ በጣም ቅንጡ የሚያደርገው ሌላ ጂምናዚየም የልጆች መጫወቻ ፉድ ኮርቶች ስፓ እነኝን ሁሉ ያሟላ ነው ስለዚህ እዚህ ላይ ያሉ ነዋሪዎች ሌላ ሩቅ መሄድ የማይጠበቅባቸው ሁሉንም ፋሲሊቲዎች እዚህ ላይ ማግኘት ይችላሉ ማለት ነው እንደገና ደግሞ የጋራ መጠቀሚያ አዳራሽም አላቸው
ኪችን ካቢኔት የራሱ ያለው የራሱ መታጠቢያ ያለው ትልቅ ለፕሮግራሞች የሚሆን አዳራሾች አሉት። ስለዚህ በጣም ሌክዠሪ አድርገን ነው እየሰራን ያለነው። ኦኬ ደስ ይላል። በጣም ደስ ይላል። እንግዲህ አሁን 6ኛው ሳይታችሁ ላይ ነው የምንገኘው፣ እዚህ ቫቲካን ኤምባሲ ፊት ለፊት ያለው ማለት ነው። እዚህ እንግዲህ እንዳየሁት ኮንስትራክሽን ላይ ናችሁ ያላችሁት፣ ከኋላም ድምጾች ምናምን እየተሰሙ ነው ያሉትና ምን ያህል ፕሮግረስ ላይ ነው ያለው? በምን ያህል ፍጥነት ነው እየተሰራ ያለው? ፕሮግረሱ ምን ይመስላል? እንግዲህ ይሄኛውን ሳይታችንን መገንባት ከጀመርን በጣም ቅርብ ጊዜያችን ነው። ማክሲመም 9 ወር 1 አመት ቢሆነው ነው ግንባታ ከጀመርን። ግን በዚህ ጊዜ ውስጥ ወደ ታች 4 ቤዝመንት ሰርተን እንደገና ደግሞ G+6 ላይ ደርሰናል። 6 ላይ ደርሰናል። በ9 ወር ነው ይሄ ሁሉ? 9 ወር እስከ 1 አመት ማክሲመም 1 አመት ቢሆነው ነው እና 6ኛ ላይ ደርሰናል። 4 ቤዝመንት ወደ ታች ሰርተናል። አሁን 6ኛ ላይ ደርሰናል። እንዳልኩክ መጀመሪያ እህት ኩባንያዎች ስላሉን ሁሉንም ሳይቶቻችንን በጣም በፍጥነትና በጥራት ነው እየሰራን ያለነው፣ ሙሉ ማቴሪያሉ የኛ ስለሆነ ማለት ነው። እንደምታውቂው እኛ ሀገር ላይ በጣም ብዙ ሪል ስቴቶች አሉ። ግን ሪል ስቴቶች ብዙ ጊዜ ከሚታሙበት ነገር አንዱ ቃል በገቡት ጊዜ ቤቶቹን ሰርተው አያስረክቡም ይባላል። ስለዚህ የእናንተ ሪል ስቴት በዚህ ጉዳይ ለየት የሚያደርገው ነገር አለ ወይ? በምን ያህል ጊዜ ውስጥ ሰርታችሁ ታስረክባላችሁ? አሁን ለምሳሌ ያለንበትን ሳይት በምን ያህል ጊዜ ውስጥ ሰርታችሁ ታስረክባላችሁ? እንግዲህ አሁን ይሄኛውን ሳይታችንን የንግድ ሱቆችን በ1 አመት ከ6 ወር ጊዜ ውስጥ ነው የምናስረክበው። አፓርትመንቶቹን ደግሞ በ2 አመት ጊዜ ውስጥ ነው የምናስረክበው። ያ ማለት ከዚህ በፊት ያሉትን ሳይቶቻችንን 5 ሳይቶችን በ5 አመት ጊዜ ውስጥ ነው የገነባ ነው። ያ ማለት ደግሞ ፍጥነታችንን፣ ጥራታችንን፣ የጊዜ አጠቃቀማችንን እነዛኞቹ ሳይቶች ያሳያሉ። በዛ ላይ ደግሞ ይሄኛውን ፕሮጀክታችንን ሙሉ በሙሉ በብር አግሪመንት ነው የምናስከፍለው። ምንም አይነት ፕራይስ እስካሌሽንም ስለሌለው በ2 አመት ጊዜ ውስጥ ሁሉንም ነገር ገንብተን ጨርሰን ነው እናስረክባለን። ኦኬ። ስለዚህ በምታስከፍሉት በዶላር ሳይሆን በኢትዮጵያ ብር ነው ማለት ነው? ሙሉ በሙሉ በኢትዮጵያ ብር ነው። በዛ ላይ ደግሞ አሁን ሲሚንቶ ሲጨምር ወይም ደግሞ ዶላር ሲጨምር የሆነ ማቴሪያል ሲጨምር ብለን የምንጨምረው ብር የለም። አሁን በተዋዋሉበት ብር እስከ መጨረሻው የሚከፍሉት እሱም ብር ነው። ኦኬ። ስለዚህ እንግዲህ ጃምቦሮ ሪል ስቴት ከዚህ በፊት ያሉትም ደንበኞች በጣም ስለሚተማመኑብን አስተማማኝ ነው። እስቲ እንዴ ቆይ አቁሙልኝ አንዴ፣ ቀረጻው አንዴ አቁሙትሽ። ይቅርታ ቆይ የሆነ ሰው አይቼ ነው ይቅርታ መጣ። ቆይ መጣ። ሊዱ ምን እየሰራሽ ነው? ቤት ልናይ። ቤት ምን? ቤት ለኛ እንዴ ቤት ምን? እዚህ ምንድን ነው የምትሰሪው? ለኛው ቤት እንዴ ማን ነው እሱ ራሱ? ማን አንተ? እሱ አይደለም። ቆይ ሰማኝማ፣ ሰማኝ እንዴ ቆይ ቤት እናወራለን አይደል? ጠዋት ክላስ ሄዳለሁ ብለሽ ነው አይደል የመጣሽ? አዎ ልክ ነህ። ለኛው ብዬ እኮ ነው። ለኛው አዎ ተረጋጋ። እስቲ ስማኝ። ቆይ ተረጋጋ አትበለኝ። እንደሱ አይደለም ሮቢ፣ ሰው ምን ይላል? አረ ተረጋጋ። ቤት ይልን ሊዱ ምንድን ነው የምታስረጅኝ? ከሱ ጋር ምን እየሰራችሁ ነው ያላችሁ? በእግዚአብሔር እንደሱ አይደለም። አንተ ክላስ ያልሽኝ እዚህ ነው የምትመጪው ማለት ነው? አውቃለሁ እንዳጠፋው። ተረጋጋ። ቤት ይልን በየትኛው ገንዘብሽ ነው አንቺ ብር ቤት የምትገዢው? ይኸውልሽ ጠዋት ክላስ ነው እቺ ነው አይደል የወጣሽው? ክላስ ነው ብዬ ነው አይደል የሸኘው? ምን ተፈጠረ? ይኸውልሽ ሶሪ ዘገዳ ይኸውልሽ እሷ ባለቤቴ ነች። ቢሮ እዚህ ቢሮ አይደለው አትበለኝ። ይኸውልህ ተረጋጋ። ቆይ ገንዘብ አለሽ ማለት ነው እሱ ነው የሚገዛልሽ? እሱ አይደለም እሱ ማለት አንቺ እንደዚህ አትበይኝ። ባለቤቴ ነች እንደዚህ አትበይኝ። አይደለም ይኸውልህ ተረጋጋ። ቆይ ቤት ስንይ ጭራሽ ሰው ሰበሰብሽብኝ። ቁጭ በልና በሰከነ መንፈስ ብታወራ ይችላል። ጭራሽ ለዚህ ተዳረሰ። ጭራሽ ለዚህ ተዳረሰ። በጣም ጥሩ። አይ ችግር ደህና ነሽ? ተረጋጊ። ተቀመጭ። በሉ ተረጋጉ። ምንም የሚያጣላ ነገር የለም። ገንዘብ ችግር አይሆንም።
የንግድ ሱቆቻችን ከግራውንድ እስከ 4ኛ ፎቅ ድረስ ነው አማራጮች ያሉን። ለተለያዩ አገልግሎቶች የሚሆኑ ሱቆች ናቸው። ቅድመ ክፍያችን 10% ብቻ ነው። ቀሪውን በኮንስትራክሽኑ ፕሮግረስ በ1 ዓመት ከ6 ወር ጊዜ ውስጥ ነው የሚከፈለው። ያ ማለትም ቅድሚያ 360 ሺህ ብር ብቻ ነው የሚከፈለው፣ ቀሪውን በ1 ዓመት ከ6 ወር ማለት ነው። አፓርትመንቶቻችን ደግሞ ከባለ 1 እስከ ባለ 3 መኝታ ቤት አማራጮች አሉ። እነሱም 10% ነው ቅድመ ክፍያችን። ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ ነው። ቀሪውን በ2 ዓመት ጊዜ ውስጥ ነው የሚከፈለው። አፓርትመንታችን የተለያዩ ፋሲሊቲዎች ያሏቸው ናቸው። ቤዝመንት ፓርኪንግ፣ ጂምናዚየሞች፣ የመዋኛ ገንዳ፣ የልጆች መጫወቻ እንዲሁም ፉድ ኮርቶችን ጨምሮ የያዘ ነው። ለአፓርትመንቶቻችንም ለንግድ ሱቆቻችንም ልዩ ቅናሾችን አዘጋጅተናል። ከ50% እስከ 100% ለሚከፍሉ ደንበኞቻችን ልዩ ቅናሽ አዘጋጅተናል። እንደዚሁም ደግሞ የንግድ ሱቆቻችን ላይ ከ50 ካሬ በላይ ለሚገዙ ተጨማሪ ሌሎች ቅናሾችም አሉ። በሉ በጊዜ ግቡ። ጃምቦሮ ሪል ስቴት